ከልጅነቴ ጀምሮ ከወንድሜ በተለየ ሁኔታ የተለየሽ ነሽ ብሎ ያሳደገኝ አባቴ በመጨረሻም በድብቅ ለሚያስተዳድረው የማፊያ ቡድን ያዘጋጀኝ ልዩ ዓላማውና በጉ እንደሆንኩኝ ደረስኩበት። ሙሉ ታሪኩን ከቪዲዮ ታገኙታላችሁ። አብራችሁን ቆዩ። በመጨረሻም የኖርኩት ህይወት የታሰበበት ድርሰት እንደሆነ ገባኝ። እናቴ ሞተችው ገና 16 ዓመት ልጅ እያለሁ ነበር። ለምን እንደሞተች ማን እንደገደላት ባይታወቅም የሞተችው በሰው እጅ ነበር። ጊዜው ይሮጣል። ይኸው ማን እንደገደላት ሳይታወቅ 3 ዓመታቶች አለፉ። ፖሊሶች እንዴት እንደሆነ ባላቅም እስካሁን ግን ምንም የሚረባ መረጃም ማስረጃም ማግኘት አልቻሉም። ታዲያ በእነዚህ 3 ዓመታቶች ውስጥ አባቴ እኔና ወንድሜን ከእናታችን ሞት ሀዘን ለማውጣት ያላረገው ነገር አልነበረም። ጽናቱ ያስገርመኛል። አንድ ቀን እንኳን ተሳስቶ በፊታችን አልቅሶ አያውቅም። አባቴ ሀገሪቱ ውስጥ ሲበዛ ባለሀብት ከሚባሉ ሰዎች ውስጥ አንዱ ነው። ምናልባትም ስሙን ብነግራችሁ ሁላ ልታውቁት ትችላላችሁ። ያልተሰማራበት የቢዝነስ ዘርፍ የለም። የእናቴ ከኛ መለየት አልበገረውም። ሁሌ ስራው ላይ እንዳተኮረ ነው። ሰው ቆይ እንዴት በዚህ ልክ ጠንካራ ሊሆን ይችላል? ሁሌ የሚያስገርመኝ ነገር ነው። ታዲያ አባቴ ከወንድሜ በተለየ ለኔ ነው የሚያደላው። ለምን እንደሆነ ባይገባኝም ከልጅነቴ ጀምሮ ሙሉ ትኩረቱና ሐሳቡ እኔ ነኝ። የሆነ ነገር ሊያደርግልኝ ሲያስብ ቆይ ለወንድሜስ ብዬ ወንድ ልጅ እንዳለ ሁላ ማስታውሰው እኔ ነኝ። በእኔና በወንድሜ መሃል የ6 ዓመት ልዩነት አለ። ወንድሜ ቢኒያም ዩኒቨርሲቲ ገብቶ ከተመረቀ 1 ዓመት አልፎታል። ታዲያ ትምህርቱን እንደጨረሰ አባቴን እንደማገዝ ፈንታ ተቀጥሮ መስራትን ነበር የመረጠው። የባለ ሀብቱ ልጅ እንዴት ተቀጥሮ ይሰራል ተብሎ የሰው አፍ ውስጥ ከገባም ሰንበትበት ብሏል። ግን ቢኒያም ለእንደዚህ አይነት ነገር ብዙም ግድ የለውም። ጓደኞቹ የሰፈር ሰው እንዴት እንደዚህ ታደርጋለህ ቢሉትም ከማንም ምንም አልፈልግም፣ በራሴ መቆም ነው የምፈልገው ነው መልሱ። ምን ቢቸግረው አንድም ቀን ብር ስጠኝ ብሎት አያውቅም። አባቴም እኔ ካልወተወትኩት በስተቀር ልስጥህ ብሎት አያውቅም። ታዲያ እኔም በመሃላቸው ያለው ክፍተት ለማወቅ ያላረኩት ጥረት አልነበረም። ግን ካቸውም ጥሩ ምላሽ አላገኘም። በተለይ ከሆነ ጊዜ በኋላ የቢኒያም ጸባይ በጣም እየተቀያየረ መጣ። አምሽቶ ይመጣል፣ በጣም ይጠጣል፣ ይሰክራል፣ ብዙ ነገር። ደግነቱ አባቴ ከስራ አምሽቶ ስለሚመጣ ቢኒያምን ሰክሮ የመገናኘት እድል የላቸውም። አንዳንዴ ሲገጣጠሙ ግን ጮክ ብሎ እንኳን መናገር የማይወደው ወንድሜ አባቴን ሳይ በአንተ ምክንያት ነው እያለ ቤቱን ባንድ እግሩ ያቆመዋል። ይሳደባል፣ በጣም ያለቅሳል፣ ይደክመውና በዛው ይተኛል። ታዲያ በዚህ መሃል እኔ በጣም ተረበሽኩ። ምንም የማያውቀውና የዋህ ወንድሜ በዚህ ልክ ምን ሆድ እያስባዘው እንዳለ ማሰብ በጣም ጨነቀኝ። ከሁሉም በላይ የአባቴ ምላሽ በጣም ብዙ ነገር እንዳስብ እያደረገኝ ነው። ቆይ እንዴት እንደዚህ ያሳለቅስ ሲሳደብ ምን ሆነህ ነው ብሎ እንኳን አይጠይቀውም? ዝም ብሎ አይቶት እንዳላየ አልፎ ነው ክፍሉን ቆልፎ ቁጭ የሚለው። የ12ኛ ክፍል ኢንትራንስ ኤግዛምም እየቀረበ ቢሆንም ምንም ትምህርቴ ላይ ማተኮር አልቻልኩም። ታዲያ አንድ ቀን እንዲህ ከምጨነቅ ሁለቱንም አናግሬ መፍትሄ ማምጣት አለብኝ ብዬ ላናግራቸው ወሰንኩ። ቅድሚያ ያናገርኩት ቢኒያምን ነበር። ገና ከመንጋቱ ክፍል ውስጥ ገብቼ እስኪነቃ መጠባበቅ ጀመርኩ። በጣም የጧት ሰው ነበር፣ ግን ማታ እንደተለመደው ሰክረው ስለተኛ ቶሎ ሊነሳልኝ አልቻለም። ቁጭ ብዬ እያየሁት ስንቱን እያሰብኩ ሰዓቴን ሳየው ከጧቱ 4 ሰዓት ሆኖ ነበር። ሊያመልጠው የሚፈልገው እውነት አለ እንጂ እንደዚህ ራስን በመጠጥና በእንቅልፍ መቅበር ምን ይሉታል? ከዚህ በላይ በጠብቀው በራሱ የሚነሳ ስላልመሰለኝ በስንት ጥሪና ውትወታ ቀሰቀስኩት። ተነስቶ ሳይኝ በጣም ደነገጠ። ኤፍራታ ምንድነው? የሆንሽው ነገር አለ እንዴ አለኝ። ከመቅላታቸው የተነሳ ደም በመሰሉ አይኖቹ ያየኝ። መደንገጡ ይበልጡን አስጨነቀኝ። ኧረ እኔ ምንም አልሆንኩም። አንተ ግን ደህና አይደለህም ወንድሜ። ምንድነው የሆንከው? ምንድነው እንደዚህ ያረገ? ለምን አትነግረኝም? እህትህ አይደለሁ? ቆይ ከኔ ውጭ ሌላ መቀርበ ሰው አለ አልኩት፣ እጆቹን ለመጨበጥ እየሞከርኩ። ለደቂቃዎች ዝም ብሎ ባዘነ ፊት እያየኝ ቆይቶ አይኖቹን ባንማቀርቀር ሲጀምሩ
እጄን ያስለቅቆ ክፍል ውስጥ መንጎራደድ ጀመረ። ሁኔታው እጅጉን እያስፈራኝ መጣ። ነገሩ እኔ እንዳሰብኩት ቀላል እንዳልሆነ ገባኝ። ቢኒያም ከኔ እየደበቀ ያለ አንድ ነገር እንዳለ በጣም ግልጽ ሆነልኝ። ታውቂያለሽ ኤፋ፣ እዚህ ታሪክ ውስጥ ከማንም በላይ የምታሳዥኝ አንቺ ነሽ። እናቴን አንዴ ያጥቻለሁ። ላንቺ መሆን አለመቻሌ ግን ልጠብቅሽ አለመቻሌ ከምንም በላይ እየጎዳኝና እለት እለት እየገደለኝ ያለው ነገር እሱ ነው። ልጠብቅሽ አልቻልኩም፣ ይቅርበኝ እያለኝ ያለው ነገር ምንም ሊገባኝ አልቻለም። ቆይ ቢኒ፣ ከምንድን ነው የምትጠብቀኝ? እንደዚህ ለመሆንህ ምክንያቱ እኔ ነኝ ማለት ነው አልኩት። አይ አይደለሽም፣ አንቺ አይደለሽም። ለዚህ ሁሉ ምክንያት አንድ ሰው ብቻ ነው ሊሆን የሚችለው። ግን አታስቢ፣ ነፃ የምንወጣበት ቀን ቅርብ ነው። ቃል ገባልሻለሁ። አንቺ ምንም እንድትሆኝ አልፈቅድም፣ እመኚኝ አለኝ አጥብቆ እያቀፈኝ። ይቅርታ ግን ቢኒ፣ ያልከኝ ያለው ነገር እየገባኝ አይደለም። እባክህ ቀስ ብለህ አስረዳኝ። ምንድነው እየተፈጠረ ያለው? ከማንስ ነው የምትጠብቀኝ አልኩት ግራ እየገባኝ። ኤፍራታ አለኝ ከቅፋቱ ወጥቶ ጉንጨቼን በሁለት እጆቹ እያዳበሰ። አይኖቹ የቋጠሩት እንባ መዘርገፍ ጀምረዋል። አሁን ላይ ምንም ነገር እንድታቂ አልፈልግም፣ እንድትጨነቅብኝ አልፈልግም። ግን እመኚኝ፣ በቅርቡ ሁለታችንም ሰላም እንሆናለን። ማንም ወደ ማያገኘን ሰላማዊ ስፍራ እንሄዳለን። እስከዛው ግን ታገሺኝ፣ ምንም ጥያቄ ማትጠይቂኝ አለኝ። ንግግሩን አላስጨረስኩትም። እሺ ይሄንን ብቻ መልስልኝ። እንዴ መሆንህ ምክንያት አባታችን ነው? ሰክረህ በተደጋጋሚ ባንተ ምክንያት ነው ስትለው ሰምቻለሁ። ቆይስ ለአባቴ ማላቀው ነገር አለ እንዴ? እባክህ ወንድሜ መልስልኝ። ምንም ልረጋጋ አልቻልኩም። ይሄንን ብቻ ንገረኝ። ጭንቅላቱን በእጆቹ ይዞ ተደፍቶ ቁጭ አለ። እሺ ነግርሻለሁ፣ ምክንያቱም አንቺም የማወቅ መብት አለሽ። ምንም ቢሆን አንድ ቀን ማወቅሽ አይቀርም ነበር። ስሚኝ ኤፍራታ ብሎ ንግግሩን ሲጀምር የክፍሉ በር ተንኳኳ። አባቴ ነበር። እንዴ አባ፣ ስራ ሄደሃል ነበር እንዴ አልኩት። ይጣላሉ ብዬ በጣም እየተጨነቅኩ፣ በጣም እንደተናደደ ያስታውቅ ነበር። ምን ማድረግሽ ነው? እንዴት እንደዚህ ታደርጊያለሽ? አይለኝ አይኖቹን ያጉረጠረጠ። እንዴ ምን አደረኩ አልኩት። ወንድሜ በዚህ መሃል አንዴም እንኳን ቀና ብሎ አላየውም ነበር። አሁንም አንገቱን እንደደፋ ነበር። እንዴት በዚህ ሰዓት ከክላስ ትቀሪያለሽ? ፈተና እንደደረሰ እኮ ታውቂያለሽ። ይህ ምን አይነት እንዛልነት ነው ኤፍራታ አለኝ። የምማርበት ትምህርት ቤት በጣም ውድ ከመሆኑ የተነሳ እዛ የምንማረው ውሱን ልጆች ስለሆንን እያንዳንዱ እንቅስቃሴያችንን ይከታተላሉ። ከወላጆቻችን እውቅና ምንም ነገር ስለማይሆን አልገረመኝም። ወደ ክላስ እንዳልሄድኩ ደውለው ነገረውት ነው። ግን ይህን ያክል ለምን የትምህርቴ ጉዳይ እንደሚያሳስበው እውነት አይገባኝም። ከልጅነቴ ጀምሮ እንደዚህ ነበር። በምንም ሁኔታ እንድዘናጋ አይፈልግም። ያንቺ ትምህርት ለኔ ቁልፍ ነገር ነው። ለራስሽ ብቻ አይደለም የምትማሪው ይለኛል። ጓደኞች ማፍራት ሲጀምር እንኳን ከትምህርትሽ ያዘናጉሻል እያለ ምንም ጓደኛ እንዳይኖረኝ አድርጎኛል። አንቺ የተለየሽ ነሽ፣ ስለዚህ ምንም ጓደኛ አያስፈልግሽም ይለኛል። ብዙም እንድጠይቀው ሆነ እንዳስረዳው ስለማይፈቅድልኝ ዝም ብዬ ተዋዋለሁ። ታዲያ በዛን ሰዓት ስላመመኝ ከክላስ እንደቀረው ነገርኩት። ግን ምክንያቴ እንዳላሳመነው ፊቱ ላይ ይነበብ ነበር። በያሁን ተዘጋጂ፣ ማናገርሽ ነገር ስላለ አብረሽን ትመጫለሽ አለኝ። እሺ አባዬ፣ እኔም ላናገር የምፈልገው ነገር አለ፣ ግን አሁን ከወንድሜ ጋር እያወራን ነበር። እንጨርስና እንሄዳለን አልኩት። ወንድምሽን በኋላ ታናግሪዋለሽ። አሁን ፍጠኝ ሂጂና ልብስሽን ቀይሪ፣ ፍጠኝ ሂጂ አለኝ ቆጣ ብሎ። ሌላ ነገር ብናገር ቁጣው እንደሚጨምር ስላወቅኩኝ ወንድሜን በኋላ እናወራለን ብዬው ቶሎ ወጣሁኝ። ግን ከኔ በኋላ ምን ሊያወሩ ይችላሉ? ይጣሉ ይሆን ብዬ እያሰብኩ በደመ ነፍስ ልብሴን ቀይሬ ወደ አባቴ መኪና ማምራት ጀመርኩ። ታዲያ በዚህ መሃል ከወንድሜ ክፍል የሚሰባበሩ የእቃዎች ድምጽ መስማት ጀመርኩ። እንደፈራሁትም መጣላት ጀምረዋል። እየሮጥኩ ወደ ክፍሉ መሄድ ሲጀምር አባቴ መጥቶ ወደኔ እየመጣ ነበር። አባ፣ ምንድነው የተፈጠረው? ቢኒያም የሆነው ነገር አለ እንዴ? በጣም ከመናደዱ የተነሳ ደም ስሩ ተገትቶ ነበር። ሁሌም የሚያሳስብሽ የዚህ ከንቱ ወንድምሽ ነገር ብቻ ነው አይደል? በያሁን ፍጠኝ፣
ወደ መኪናው ግቢ። እንደዚህ የምትንሰፈሰፊለት ወንድምሽ ምን አይነት ሰው እንደሆነ ታያለሽ አለኝ። እሺ ግን አንዴ ብቻ አይቼው ልምጣ፣ አልቆይም አልኩት። ሚነገርሽን አሰሚም እንዴ ብሎ እጄን ጎትቶ መኪና ውስጥ አስገባኝ። በኔ ላይ እንደዚህ የተናደደበትን ቀን አላስታውስም። መኪናውን አስነስቶ መንዳት ከጀመረበት ሰዓት አንስቶም ምንም ቃል ሳይወጣ ለረጅም ሰዓት አሁንም ደም ስሩ እንደተገተረ መንዳቱን ተያያዘው። በዚህ ልክ ያናደደው ነገር ስላልገባኝ ወንድሜም ምን ሊነግረኝ ነበር እያልኩ እኔም በሐሳብ ስለተያዝኩ ምንም ጥያቄ ሳልጠይቀው ምንም ወሬ ሳናወራ ለረጅም ሰዓት ከነዳ በኋላ መኪናውን አቆመው። ከከተማ እንደወጣን ራሱ ያስተዋልኩት መኪናውን ሳቆመው ነበር። ምንም የሌለበት በሳር የተሸፈነ ሜዳ ብቻ ነው። አባ ለምንድን ነው እዚህ የመጣ ነው አልኩት። ለደቂቃዎች ሜዳው ላይ እንደፈጠጠ ቆየና እንድናወራ ነው። ላወራ ፈልጋለሁ አላልሽም? ስለምንድን ነው ማውራት የፈለግሽው አለኝ። በዚህ ሰዓት ከቢኒያም ውጪ ሌላ አጀንዳ እንደሌለን እኮ ታውቃለህ አባዬ አልኩት። ጥሩ እናወራለን። እኔም እዚህ ያመጣሁሽ ለዚህ ነው አለኝ። ጊዜ ሊያጠፋ የፈለገ አይመስልም ነበር። የወንድምሽ የቅርብ ጊዜ ሁኔታ እያየሽው ነው። ምንም ደህና አይደለም። ለምን እንደሆነ እኔም አላውቅም። እንደ አባቱ አይቶኝ ስለማያውቅ በጠይቀውም ምንም ሊነግረኝ ፈቃደኛ አይደለም። ኤፍራታ አሁንም እነግርሽ ነገር ሊያስጨንቅሽ እንደሚችል አውቃለሁ፣ ግን ምንም ቢሆን ማወቅ አለብሽ። ምክንያቱም በሱ ምክንያት ከትምህርትሽ እንድትጎይ አልፈልግም። ወንድምሽ ቢኒያም ከልጅነቱ ጀምሮ የአእምሮ ታማሚ ነው። አንቺ ባታቂም ግን ሕክምናውን እየተከታተለ መድኃኒቱን እየወሰደ ነበር። ግን ከቅርብ ጊዜ ወዲህ ለምን እንደሆነ ባላቅም መድኃኒቱን አቁሞ ጭራሹን እየጠጣና እየሰከረ መምጣት ጀምሯል። እሱም አልበቃውም። የቤታችን ሰላም እንዲደፈርስ አንቺም የማይሆን ሐሳብ እንድታስቢ እያረግሽ እንዳለ መገመት አይከብደኝም። ስለዚህ ኤፍራታ ወንድምሽን ለጊዜው ተይውና ትምህርትሽ ላይ ብቻ ተኩሪ አለኝ። ምን ማለት ምን ማሰብ እንዳለብኝ አላቅም። እንዴት ሊሆን ይችላል? የኔ ብቸኛ ወንድም ቢኒያም የአእምሮ ታማሚ ነው? እንዴት እስከዛሬ ምንም አላቅም? እንዴት የሆነ ምልክት እንኳን አላይበትም? አእምሮዬ በብዙ ሐሳቦች ተወጥሮ ሊፈነዳ የደረሰ መሰለኝ። አባዬ ምንድነው የምትለኝ? የእውነት በጣም ግራ ተጋብቻለሁ ነበር ያልኩት። ቃላት ሁሉ አጥረውኝ። ነገርኩሽ እኮ ኤፍራታ፣ እውነታ ውስጥ ነው። ምንም ግራ የሚያጋባ ነገር የለውም። በሚልሽና በመታዩ ነገር ግራ መጋባት የለብሽም። ላንቺም ለሱም አስቤ ትንሽ ረፍት ያደርግ ዘንድ ወደ ሌላ ከተማ ልኬዋለሁ አለኝ። ለምን አባ? ይህ ለምን አስፈለገ? ገና እኮ ምናወራው ነገር ነበረን። መቼ ነው ላከው አልኩት። ከቅድሙ በተለየ ፊቱን ኮስተር አድርጎ ነገርኩሽ፣ እረፍት ያስፈልገዋል። እስካሁንም መንገድ ጀምሯል። ስለዚህ ኤፍራታ ዝም ብለሽ ትምህርትሽ ላይ ብቻ ተኩሪ። ሲረጋጋና ሰላም ሲሆን ያኔ ታናግሪዋለሽ። ከዚህ በላይ ንግግር አልፈልግም። ውስጤ በብዙ ጥያቄዎችና ጥርጣሬዎች ቢሞላም ግን ምንም ብልም ምንም እንዳላመጣ ስለገባኝ ዝምታን መረጥኩኝ። በዚህ ሁሉ ግን ታዲያ በእንደዚህ አይነት ሁኔታ ህይወት እየቀጠለ የት ሆኖ ይሆን? የፈተና ሰዓት ደርሶ ፈተና ተፈተንኩ። ስለሱ ሁሉ ጊዜ በጣም ልጅነት ጀምሮ ያለ ትምህርት አስርጉላን ስላገኘው ስልኩ አይሰራም ስላደኩኝ አባቴን ሌላም ተማሪ ቢከብደው ሁሉም መራቅ ስለፈለገ ነው በጣም ቀሎኝ ነበር። እነዚህ ሆነ የሰራው ጊዜያቶች አንዴ ብቻ ነበር ያወራሁት፣ እሱም ለተወሰኑ ደቂቃዎች። ታዲያ አንድ ቀን አባቴ ወደ ክፍሌ መጣና ትልቅ ነገር ሊያወራኝ እንደሚፈልግ ነግሮኝ ተቀመጠ። ምን ሊለኝ ይሆን ብዬ ማሰብ ጀምሬያለሁ። ኤፍራታ አለኝ አይኖቼን በጥልቀት እየተመለከተ። ከልጅነትሽ ጀምሮ አንቺ የተለየሽ እንደሆንሽ የነገርኩሽ ነው ያሳደግኩሽ። በእርግጥም አንቺ የተለየሽ ስለሆንሽ ነው እንደዛ ምልሽ። አሁን እግዚአብሔር ይመስገን አድገሻል። ትምህርትሽን ጨርሰሽ እንደምታኮርኝም አልጠራጠርም። እና ነው ጉዳይ ስገባ ቀጣይ ሳምንት አሜሪካን ሀገር ልክሻለሁ። የዩኒቨርሲቲ ትምህርትሽን እዛ በኮምፒውተር ሳይንስ እንድትማሪ ፈልጋለሁ። ባንቺ አልጠራጠርም፣ እንደምታኮርኝ አምናለሁ አለኝ። ያው እንደዚህ ነው። ምንም አልገረመኝም። በኔ ህይወት ምንም ሳይማክረኝ ይወስናል። እሱ ካሰበልኝ መንገድም በፍጹም እንደወጣ አይፈልግም። እውነት እንደንቁም ሳሳላት ልጅህን ወጣው እንኳን መግባቷን የምትጠራጠርላት ሴት ልጅህን አምነህ ብቻዬን ወደ አሜሪካ ልትገኝ ነው አልኩት። ፊቱ ላይ ግን ምንም ጥርጣሬ አላየሁበትም፣ ፍርሃትም አልነበረውም። እተማመንብሻለሁ ብቻ ነበር ያለኝ።
አሜሪካን ሀገር ከመጣሁ ወራቶች አለፉ። ቢከብደኝም ግን ሀገሩም ሰዎቹን መላመድ እየሞከርኩ ነው። ከምንም በላይ እየደበረኝ ያለው ነገር ግን ምንም ጓደኛ መፍራት አለመቻሌ ነው። በመጀመሪያ ቀን ወደውኝ ተግባብተን በጣም ብዙ ነገር ብናወራም በሚቀጥለው ቀን ግን ሁሉም ምን እንደሚነካቸው አላቅም። ስደውል ስልኬን አያነሱም። ጭራሽ ብላክ ሊስትም ያስገቡኛል። ድንገት ካፌ ወይም መንገድ ላይ ባገኛቸው እንኳን መንፈስ እንዳየ ሰው ይደነግጣሉ። ምን ሆናችሁ ነው ለማለት እንኳን እድል አይሰጡኝም። ምን ሆነው ነው ግን? አስፈራለሁ ወይስ ለጓደኝነት አልመችም? ብቻ ነገሩ ሲደጋገምብኝ ማሰቡም ስለደከመኝ ችላ ብየዋለሁ። ትምህርቱን ፋታ የሚሰጥ አይነት አይደለም። በጣም ቢዚ እያረገኝ ነው። በእንደዚህ አይነት ሁኔታ 4 አመታቶች አለፉ። በእነዚህ አመታቶች ውስጥ አባቴ ሳይደውል ያለፈው ቀላል ነበረ። ቢንያምን ያገኘሁት ግን ለተወሰኑ ቀናቶች ብቻ ነው። አሁን ላይ ደህና ሆኖ ከአባቴ ጋር እየኖረ እንደሆነ ነው የነገረኝ። ግን ሁሌ ድምጹን ስሰማው ያዘነና የተከፋ ሆኖ ነው የሚሰማኝ። አላቅም፣ እንደዛ ስለማስብም ሊሆን ይችላል። እስካሁን ባለው የትምህርት ጉዞዬ ጥሩ ውጤት ስለማመጣ ጥቁር ኢትዮጵያዊት ሆኜ ሰቃይ ስለሆንኩኝ በተማሪዎችና በመምህራን ዘንድ ተወዳጅ ነኝ። ማንም ጓደኛ የሆነኝ ሰው ባይኖርም ታዲያ አንድ ቀን አባቴ እንደተለመደው ደውሎ ስለ ትምህርቴም ስላለው ነገርም ካወራን በኋላ አንድ ሰው ያለበት ዩኒቨርሲቲ እንደምመጣና እንደሚያገኘኝ ነገረኝ። ልትመረቂ 1 አመት ነውና የቀረሽ፣ በዚህ በቀረሽ ጊዜ ውስጥ ደግሞ የስለላ ትምህርት እንድትማሪ ይፈልጋለሁ እና የምልክልሽ ሰውዬ ስልጠናሽን ወደምትወስድበት ቦታ መርቶ ይወስድሻል እና ስልኩን ጠብቂ አለኝ። በስካሁኑ ህይወቴ አባቴ ምንም ነገር ወስኖ አድርጊ ስለሚለኝ ምንም አይመስለኝም። ያሁኑ ንግግሩ ግን ከማስገረምም አልፎ አስፈርቶኛል። ለምንድነው የስለላ ትምህርት እንድማር ደግሞ የፈለግኩ አባዬ ስል ጠየቅኩት። እሱ አሁን ላይ ምንም አይሰራልሽ እሺ ከማለት ውጪ ምን አማራጭ አለኝና ነው እሺ አልኩት። ያለኝ ሰውዬም ከቀናቶች በኋላ ደወለልኝና አገኘሁት። ጥቁር አሜሪካዊ፣ ፈርጠም ያለ፣ በ30ዎቹ መጨረሻ ላይ የሚገኝ መለጣ ይደስደስ ያለው ሰውዬ ሊወስደኝ ሲመጣ የዩኒቨርሲቲው በር ላይ ጥቁር በጥቁር የሆነች መኪና ይዞ ነበር። አስቀድሞ እንዳውቀው አባቴ ፎቶውን ልኮልኝ ስለነበር ቶሎ ነበር የለየሁት። ለመግባባት የሚመች ሰው ቢሆንም ሲሪየስና ኮስታራ እንደሆነም ያስታውቃል። አንቺን ማግኘት ለኔ ትልቅ ነገር ነው ኤፍራታ፣ አባትሽ እንዳለኝም ስማርት ትመስያለሽ አለኝ። አመሰግናለሁ ከማለት ውጪ ምንም ማለትን አልፈለኩም። ወደሚገርም ዓለም ነው የምወስድሽ፣ ራስሽን አዘጋጂ አለኝ እና መንዳቱን ተያያዘው። በሚቀጥለው ሳምንት በሚቀጥለው ክፍል እንገናኛለን። የማአርኤር ዩቲዩብ ቻናል ቤተሰብ መሆናችሁን አትርሱ። ለብዙ ሰው ይዳረስ ዘንድም ላይክ፣ ሼር ማድረጋችሁን አትዘንጉ። በቀጣይ ሳምንት እስከምንገናኝ ቸር ቆዩ።